ዓለሙ ትኩረት የሰጠው ግን ወደ ግራ ብሬን ነው፣ ቀኙን ብሬን አይደለም። ለምሳሌ ከአጸደ ሕፃናት ጀምረሽ እስከ ዩኒቨርሲቲ በነበረሽ ቆይታ ወይም በነበረን ቆይታ አንድም ቦታ መንፈሳዊ ትምህርት የለው። ስፒሪቹዋሊቲ መንፈሳዊ ነገር የለውም። እንደውም ዝጀሮ ምናምን በቃ አይ ቲንክ ግራችን ብቻ ላይ ነው ስራ የተሰራው። ቀኙ በፍጹም እንድናንቀሳቀሰው አልተፈለገም። ምክንያቱም አንድም ቦታ ስለ እግዚአብሔር የለም፣ ስለ መንፈሳዊ ነገር የለም። ግራ ነውና መጨረሻ ላይም ግራጁዌት ስናደርግ መነሳንሱን ታስሉን ከቀኝ ወደ ግራ ነው የምናዞረው ነው። ጀስት ግራ ብሬንን ነው፣ ግራ ብሬናችን ነው ኦልሬዲ ሎክድ ሆኗል፣ ተቆልፏል ነው ቀኙ። ለምሳሌ ይሄ ኢንላይትመንት ዘመን ላይ ሲባል ብዙ ነገሮች ተሰርተዋል። ለምሳሌ ሰርክል የራሱ ትርጉም አለው፣ ሶስት ማዕዘን የራሱ ትርጉም አለው፣ ስኩዌር የራሱ ትርጉም አለው። እያንዳንዱ ላይን መስመር ትርጉም አለው። ለምሳሌ የምናደርገው ቆብ ራሱ አራት ማዕዘን ነው እንደምታውቂው። የትምህርት የእውቀት አራት ማዕዘን ነው፣ ሰርክል አይደለም። አራት ማዕዘን ደግሞ እሳት፣ ውሃ፣ ነፋስ፣ መሬት ነው፣ ማተር ነው፣ ቁስ ነው። ስፒሪት የለውም፣ አምስተኛው ዲሜንሽን የለውም። የተማርሽው ለቁስ ነው፣ የምትኖሪው ለቁስ ነው፣ የምትሞቺው ለቁስ ነው። ስፒሪቹዋሉን ዓለም አክሰስ ማድረግ አትችይም። ለምሳሌ የቅዱሳት ስዕላትን ስትመለከሽ በመንፈሳዊ ዓለም አክሊል የተቀዳጁትን ስታይ እዚህ ላይ የሚደረገው እንደ ሰርክል ነው አደራቸው ላይ የሚደረገው ሰርክል ማለት 360 ዲግሪ ማየት ነው። ለምሳሌ መረቡን በስተቀኝ በኩል ጣሉ እንደሚል ነው። እና ሰዎች የግራ ብሬናቸው ብቻ ነው አክሰስ እያደረጉ መጨረሻ ላይ ሊሰሩ የሚችሉት ኒውክሌር፣ ድሮን፣ ሰው ማጥፊያ ነው። በጣም የስግብግብነት እንትን ያጠቃዋል። በቃ ኢጎሽ ከፍ ይላል። ቀኝ ደግሞ በጣም መንፈሳዊ ነው። ሰው ሁለቱን ማጣጣም ነበረበት። ይሄ ትምህርት በቀላሉ ሊያደርግ የሚችለው ቀኝ አእምሮ ክፍሉን መክፈት ነው። በምንድን ነው የሚከፈተው? ትምህርቱ ይከፍተዋል። ምክንያቱም እያንዳንዱ ፊደል የራሱ ንዝረት አለው። አስል ንዝረት ነው፣ በስል ንዝረት ነው፣ ቁጥሮች ንዝረት አላቸው፣ የራሳቸው ፍሪኩዌንሲ አላቸው። እነዚህን ኤነርጂዎች ካወቅሽ አንኳኩ ይከፈትላቸዋል ነው። ደግሞ እያንዳንዱ ፊደል የተሸከመውን ኃይል አለ። ኢቭን በሰውነታችን ላይ ተሹመዋል እነዛ ፊደላት። በዚህ ትምህርት ነው በጣም ሰፊ ነገር ነው የጠየቅሽኝ ያለው። ቅርጸ ፊደሉ የራሱ የሆነ ሃይ ኤነርጂ አለው። ምክንያቱም እያንዳንዱ ኮድ ነው። በዚህ ትምህርት ነው ነግርሽ። ድምፁ ራሱን የቻለ ነው። ጂኦሜትሪው ክቡ፣ መስመሩ፣ ምኑ ኤነርጂ ናቸው።